ሮናልዶ ጎረቤት መሆን ትፈልጋላችሁ? መትነሽ ታውቂያለሽ? ቢዝነስሽ ስትጀምሪ ሚያው፣ ሶሻል ሚዲያ ስትጀምሪ ሚያው፣ የሆነ ነገር ስትከፍቺ ሚያው፣ ራስሽን ለማክበር ስትሞክሪ ሚያው፣ ፋክን እንደ ነብር ያርግሽ ቢዝነስ ስትከፍ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። እምናገረው ግን ስነ ስርዓት ያዙ፣ እረፉ። አያዋጣም። እውነት አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ይቅርታ ልጠይቃችሁ ፈልጋለሁኝ። ግን ካሁን በኋላ በዚህ ቲክቶክ አካውንት ያ የሚጨፍረው አዶናይ፣ የሚዘፍነው አዶናይ፣ እንደ እብድ የሚያደርገው አዶናይ ካሁን በኋላ አታዩትም። እዚህ ቲክቶክ ፔጅ ውስጥ እናንተን ለመምከር እናንተን ለማገዝ ነው የምመጣው። ግን ከዚህ በታች ሜንሽን አድርጌላችኋለሁ ትክክለኛው አካውንቴ ማለት ነው the real አዶናይ የሚለው። እዛ ላይ እያበድኩኝ ታዩኛላችሁ፣ እየጨፈርኩኝ ታዩኛላችሁ። አዶናይን ማወቅ የምትፈልጉ ከሆነ የምትወዱት ከሆነ ይህ አዶናይ እሱን አካውንት ፎሎ አድርጉት። ከኔ ግን ለትምህርት ብቻ የምትፈልጉ ከሆነ ይህ አካውንት ይበቃቸዋል። እወዳቸዋለሁ። የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው። ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን። እንደ ሊያሾኑን እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አሰባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ። ብቻ አጀንዳ እንስጣችሁ ብለን ነው። ግን አሉ ነው እንግዲህ ሊዱ አሉ ነው ተብሎ ነው አሉ ነው። አሁን ከጃኒ ጋር ስለተለያየን ሴቶች ገባ በሉ። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው። ፍቅር ነው ብዬ ነው የማስበው። ልረጋጋ እንዴ? አይ እና